ዛሬ በክርስቲያኖች ዘንድ ብዙ ክርክርና ትኩረት ከተሰጣቸው አጓጊ ርዕሰ ጉዳዮች መካከል አንዱ ስለሆነው ስለ ልሳን በግልጽ ማብራሪያ ልስጣችሁ። ምናልባት በቤተ ክርስቲያን አገልግሎት ላይ ተገኝታችሁ አንድ ሰው በማታውቁት ቋንቋ ሲናገር ሰምታችሁ ወይም አዲስ ኪዳንን ስታነቡ ይህ ስጦታ በትክክል ምንድን ነው? ለዛሬስ ይሰራል? እንዴትስ ልንረዳው ይገባል ብላችሁ አስባችሁ ታውቃላችሁ? ዛሬ የመጣነው ይሄኛው ወገን 100% ትክክል ነው ብለን የእኛን አመለካከት ልንጭንባችሁ አይደለም። ይልቁንም በቤተ ክርስቲያን ውስጥ ያሉትን ዋና ዋና አመለካከቶችን ከመጽሐፍ ቅዱስ ጥቅሶች ጋር እናቀርብላችኋለን። እናንተም ማስረጃዎቹን መዝኑ። የመጀመሪያው እይታ ስጦታው አብቅቷል ባዮች ናቸው። ሴሴሽኒስት ይባላሉ። ይህም ሴሴሽኒዝም በመባል ይታወቃል። ቃሉ ሲስ ከሚለው የእንግሊዝኛ ቃል የመጣ ሲሆን ትርጉሙ ማቆም ወይም ማብቃት ማለት ነው። ይህንን አመለካከት የሚደግፉ ሰዎች እንደ ትንቢት፣ ፈውስና በልሳን መናገር ያሉ ተአምራዊ ስጦታዎች የተሰጡት ለተወሰነ ጊዜና ዓላማ ብቻ እንደሆነ ያምናሉ። ያ ዓላማም አዲስ ኪዳን ገና ተጽፎ ባልተጠናቀቀበት ወቅት የሐዋርያት መልእክት በእግዚአብሔር ዘንድ የተደገፉ መሆኑን ለማረጋገጥ ነበር ይላሉ። እነዚህ ወገኖች ሐዋርያት ሥራ ምዕራፍ 2 እንደ ምሳሌ ያነሳሉ። በዚያም መንፈስ ቅዱስ በጴንጤቆስጤ ዕለት መጀመሪያ የወረደበት ሁኔታ እናያለን። በዚህ ክፍል ላይ ልሳናት በግልጽ የሚታወቁ የሰው ልጆች ቋንቋዎች ነበሩ። ከተለያዩ ሀገሮች የመጡ ሰዎችም ሐዋርያቱ በገዛ ሀገራቸው ቋንቋ ሲናገሩ ሊሰሟቸውና ሊረዷቸው ችለዋል። በተጨማሪም ሴሴሽኒስቶች አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ያለውን ጥቅስ ይጠቅሳሉ። እነርሱም ትንቢትም ቢሆን ይሻራል፣ ልሳናትም ቢሆኑ ይቀራሉ ይላል። የመጽሐፍ ቅዱስ መጽሐፍ ተጽፈው ሙሉ በሙሉ ካለቁ በኋላ አሁን የተሟላ የእግዚአብሔር ቃል ስላለን የእነዚህ ተአምራዊ ምልክቶች ስጦታዎችም አስፈላጊነት አብቅቷል ብለው ይከራከራሉ። ስለዚህ ለዚህ ወገን አሁን ባለው ዘመን የሚነገሩ ልሳናት ከመጽሐፍ ቅዱሳዊ ስጦታ ይልቅ በስሜታዊ መነቃቃት የሚመጡ መገለጫዎች ተደርገው ይታያሉ። ሁለተኛው እይታ ስጦታዎች ይቀጥላሉ ባዮች ናቸው። ኮንቲኒስት ይባላሉ። በሌላ በኩል ደግሞ ኮንቲኒዝም የሚባል ተቃራኒ አመለካከት አለ። ስሙ እንደሚያመለክተው ይህ በአዲስ ኪዳን የተጠቀሱት መንፈሳዊ ስጦታዎች ሁሉ ዛሬም በቤተ ክርስቲያን ይቀጥላሉ የሚል ነው። ይህ አመለካከት በጴንጤቆስጤና በካሪዝማቲክ ቤተ ክርስቲያናት ውስጥ በጣም የተለመደ ነው። ነገር ግን ይህንን የሚቀበሉ ብዙ ሪፎርምድ አማኞችም አሉ። እነዚህ ወገኖች በሐዋርያት ሥራ ምዕራፍ 2 ላይ የተነገሩትን ልሳናት የሰው ቋንቋ እንደነበሩ ይስማማሉ። ሆኖም ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር ስለ ፈጣሪ እንጂ ለሰው አይናገርም፣ የሚያስተውለውም የለምና በሚስጥር ግን በመንፈስ ይናገራል ያለውን ጥቅስ ይመለከታሉ። ከዚህም ጥቅስ በመነሳት ሌላ ሁለተኛ አይነት ልሳን እንዳለ ይከራከራሉ። ይህም ለግል መንፈሳዊ እድገት የሚጠቅም የግል የጸሎት ቋንቋ ወይም ሰማያዊ ቋንቋ ነው ይላሉ። እንዲሁም ጳውሎስ ለቤተ ክርስቲያን በግልጽ ያዘዘውን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 ጥቅስ ይጠቅሳሉ። እርሱም በልሳን መናገር አትከልክሉ ይላል። ለዚህ ወገን ይህ የልሳን ስጦታ ዛሬም ንቁ፣ ሕያውና አማኞችን ለማነጽ የተሰጠ እንደሆነ ያምናሉ። ሶስተኛው ጌታ ልሳን የሚቀበሉ ግን ጥንቁቆች የሆኑ ናቸው። በብዙ ዘመናዊ የሪፎርምድ አማኞች ዘንድ የሚንጸባረቅና በመካከለኛ መስመር ላይ ያለ አመለካከት አለ። ይህም ለመቀበል ፈቃደኛ ነገር ግን ጥንቁቅ መሆን ይባላል። በዚህ ወገን ያሉ ሰዎች መንፈስ ቅዱስን በሕግጋት መገደብ አይፈልጉም። እግዚአብሔር ከፈለገ በተለይም የወንጌል ብርሃን ለመጀመሪያ ጊዜ ወደሚሰራባቸው አዳዲስ አካባቢዎች የልሳን ስጦታ ዛሬም ሊሰጥ እንደሚችል ያምናሉ። ነገር ግን ስጦታው እንዴት ስራ ላይ መዋል እንዳለበት በጣም ይጠነቀቃሉ። ለዚህም በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 27 እስከ 28 ላይ ያሉትን የጳውሎስ ጥብቅ ደንቦችን በዋቢነት ይጠቅሳሉ። ጳውሎስ ማንም በሕዝቡ ፊት በቤተ ክርስቲያን አገልግሎት ላይ በልሳን ቢናገር ሁሉም ይረዳው ዘንድ የግድ አስተርጓሚ ሊኖር እንዲገባ ጽፏል። ተርጓሚ ከሌለ ግን ያ ሰው ዝም ብሎ ለራሱና ለእግዚአብሔር እንዲናገር ጳውሎስ ያዛል። ስለዚህ ይህ ሶስተኛው አመለካከት ነገሩ ፈጽሞ የማይቻል ነው አንልም። ነገር ግን ግራ መጋባትን ለማስወገድ መጽሐፍ ቅዱሳዊ ሕጎችን በጥብቅ መከተል አለብን ይላል። አሁን ደግሞ የእናንተን ሀሳብ መስማት ፈልጋለሁ። እናንተ ከእነዚህ አመለካከቶች የትኛውን ትቀበላላችሁ? የልሳን ስጦታዎች በሕይወታችሁ አይታችሁ ታውቃላችሁ? አጋጥሟችሁ ያውቃል? የትኞቹን ጥቅሶችስ የበለጠ ትኩረታችሁን ሳቡት? ሀሳባችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ላይክ ማድረጋችሁንና ተጨማሪ ጠቃሚ ቪዲዮዎችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ጸጋ ይብዛላችሁ።